መንፈሳችንን እንዳናውቅ ዘመናቶች፣ ጊዜያቶች፣ ዕውቀቶች፣ ትምህርቶች፣ ፍልስፍናዎች ሲያደነዝዙን ኖረዋል። ዕቃ ጠፍቶ የሄደች ጠንቋይ ቤት መንፈስ ይዛ ትመጣለች። ስትወለድ አብሮ ይወለዳል። መንፈሳችን ይለወጣል። መንፈስ ይመራል። መንፈስ ያነጻል። መንፈስ ይቀድሳል። መንፈስ ሕይወትን ያስተካክላል። መንፈስ ዕድሜ ይሰጣል። መንፈስ ዕውቀትና ጥበብን ያጎናጽፋል። የጣዖት ዘመናት ከበስተጀርባ ጊዜ ፈጅተው በፍልስፍና ውስጥ ተሸፍነው በዕውቀት ውስጥ ራሳቸውን ደብቀው ዕድላችንን የሚያዩ ሐሳባችንን ሁሉ አቅጣጫ የሚያስቱ የጠላትነትን ባህሪ ከሰው ልጅ ሕሊና ውስጥ የሚያስቀምጡ መንፈሶች ደግሞ አሉ። ተስፋ ሆነን እንኳ ተስፋችን የማይታያቸው ልጆች አሉን። ሰው እየቀነሰ ነው የመጣው መንፈሱን ስላለየ። ሰው የሚመስል ሰው እየሆነን መጣን እንጂ ሰው ሆነን እንድንኖር ጊዜው፣ ዘመኑ፣ ሰዓቱ፣ መንፈሳችን አልፈቀደልንም። ተጨንቀን ተጠበን ተወጥረን ከትውልድ ወደ ትውልድ ሰው እየቀነሰ እንዲመጣ አካሉ አይደለም የሚቀንሰው ሰውነቱ ሰው የሚያሰኘውን ባህሪ ለመያዝ እድሉን እንድናጣ እንፈተናለን። ትፈራላችሁ እንዴ? ተስፋ መቁረጥ የተከረከረ ዛፍ ማለት ነው። ንፋስ ሲመጣ ምን ይሆናል? ይወድቃል። አትሂዱ ተብላችኋል እኮ ግን መጣችሁ። የማምሪት ነው፣ የመንፈስ ቅዱስ ኃይል ነው። መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለእናንተ ምን አለ ማለት ነው? ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላት ውስጥህን ያሳምረዋል። እኛ ከውጭ ብናምር ውስጣችንን ከነተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጭ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ማን ነው መንፈሳችን?